ጠዋት ስትነሱ ሳል ወይም ደግሞ አክታ ያስቸግራችኋል? ሳምባችሁ በአቧራና በበሽታ አምጪ ተዋሲያን ተወጥሮ ሊሆን ይችላል። ነገር ግን አትጨነቁ። የሳምባን ቆሻሻና ወፍራም አክታን ሙሉ በሙሉ የሚያጠራ የመተንፈስ አቅምን በአንድ ጊዜ የሚያቃልል እንዲሁም የበሽታ መከላከል አቅምን የሚገነባ ድንቅ የቤት ውስጥ የእጽዋት ሻይ ምስጢር አካፍላችኋለሁ። ይህንን መጠጥ ጠዋት በባዶ ሆድ ከጠጣችሁት ሳምባው በኦክስጅን ሲሞላና ሙሉ ሰውነታችሁ ሲነቃቃ ወዲያውኑ ይሰማችኋል። ይህ የሻይ ተራ መጠጥ ስላልሆነ እያንዳንዱ ቅመም የራሱ ሳይንሳዊ ምስጢር እንዳለው ታያላችሁ። አንደኛ ግሪን ቲ ነው። የሳምባ ህዋሳትን ከመርዝ የሚጠብቁና እብጠትን የሚቀንሱ ጠንካራ ካቴኪን የተባሉ አንቲኦክሲዳንቶች አሉት። ሁለተኛ ሎሚ ነው። በቫይታሚን ሲ የበለጸገ ስለሆነ ባክቴሪያዎችን በመግደል ሲትሪክ አሲዱ ደግሞ የሳምባን የመተንፈስ ስራ ያሻሽላል። ሶስተኛ ጅንጅብል ነው። በሳምባ ውስጥ የተከማቸን ወፍራም አክታ ሰባብሮ በቀላሉ በሳል እንዲወጣ ያደርጋል። የደም ዝውውርንም ያፋጥናል። አራተኛ የናና ቅጠል ነው። በውስጡ ያለው ሜንቶል በአፍንጫና በሳይነስ ውስጥ ያሉ ያበጡ ህዋሳትን በማኮማተር መተንፈስን ወዲያውኑ ያቃልላል። አምስተኛ የካይን ፔፐር የምንለው ወይም ደግሞ በተለምዶ የቃሪያ ዱቄት የሚባለው ካፕሳይሲን የሚባል ንጥረ ነገር ይዟል። የመተንፈሻ ቱቦዎችን ሽፋንም እንዲጠብቅ ያግዛል። ስድስተኛ የተፈጥሮ ማር ሲሆን ወደ ሳምባ በሚወስዱ የትንፋሽ ቱቦዎች ላይ የሚፈጠርን ህመም ያስታግሳል። አሰራሩ እጅግ በጣም ቀላል ነው። እነዚህን ደረጃዎች በትክክል ተከተሉ። በመጀመሪያ አንድ ብርጭቆ የፈላ ውሃ አዘጋጁ። እሱ ላይ አንድ ባግ ግሪን ቲ ዘፍዝፈው አቆዩ። ከዛም በመቀጠል ሎሚ ጨመሩበት። ሁለት ቦታ የተሰነጠቀ ግማሽ ሎሚ ጭማቂውን ጨምቃችሁ ጨምሩ። ከዛም በመቀጠል ናናውን ክተቱት። አንድ ትኩስ የናና ቅጠል ከውስጡ ያለው ፈሳሽ እንዲወጣ በሁለት ቦታ ቀዳችሁ ክተቱት። ቅመሞቹን ካዋሃዳችሁ በኋላ ከሩብ እስከ ግማሽ የሻይ ማንኪያ የዝንጅብል ዱቄት፣ አንድ ወይም ሁለት ቁንጥጫ የሚሆን የካይን ፔፐር እና ትንሽዬ ማር አድርጋችሁ በደንብ አዋህዱት። አጠቃቀሙም በየቀኑ ጧት እንደተነሳችሁ በባዶ ሆድ ቁርስ ከመብላታችሁ ከ10 እስከ 20 ደቂቃ በፊት ብትጠጡት ይመረጣል። በቀን ውስጥም በተደጋጋሚ በባዶ ሆድ መጠጣት ትችላላችሁ። ይሄንን በማድረጋችሁ የምትጠብቁትን ውጤት ልንገራችሁ። የሳምባን መርዞች ያጸዳላችኋል፣ አክታንም ያስወግዳል። የሳምባን የኦክስጅን አቀባበል በማሻሻል ሙሉ ሰውነትና ህዋሳት በቂ ኦክስጅን እንዲያገኙ ይረዳል።